ሰላም ጤና ይስጥልኝ እንደምን አላችሁ ልጆች? ሳብስክራይብ እያደረጋችሁ ለጓደኞቻችሁ ይህንን ሚዲያ እንዲቀላቀሉና ይህን ቻናል ሳብስክራይብ እያደረጉ ሌሎች እንዲያደርሱ አድርጉ። ትምህርት ጣራና ግድግዳ የለውም። ሰልፍ ኤዱኬሽን ስለሆነ በራሳችን የምንፈልገውን ትምህርት ለመማር ያገለግለን ዘንድ የምንጠቀመው ይሆናል ማለት ነው። በሩ የሚጀምሩ ቃላትን በሹ የሚጀምሩ ቃላትንና በቁ የሚጀምሩ ቃላትን እያንዳንዳቸው አምስት እየመሰረትን እንመማራለን ማለት ነው። በመጀመሪያ ደረጃ ሩን ፊደል ተጠቅመን የመሰረትነው ቃል ሩጫ ነው። ሩጫ ማለት ፈጣን ጉዞ ወይም ስፖርት ነው ማለት ነው። ይሄን ሩጫ የሚለውን ለመግለጽ ስንፈልግ ሩጫ ብለን እንጽፋለን ማለት ነው። በሁለተኛ ደረጃ ሩን ተጠቅመን የምንመሰርተው ቃል ሩቅ ነው። በቅርብ ያልሆነ ወይም በጣም ከርቀት ያለ ሩቅ ቦታ ማለት ነው። ስለዚህ እሱን ለመግለጽ ስንፈልግ ሩቅ እንላለን። ለምግብ የሚሆን እህል አይነትን ለመግለጽ ሩዝ ብለን እንጽፋለን። ሩዝ ማለት ለምግብነት የሚውል እህል አይነት ነው። በአራተኛ ደረጃ የምንመሰርተው ሩን ተጠቅመን ደግሞ ሩህሩህ ነው። ሩህሩህ ማለት ለሰው የሚራራ የሚያዝን አዛኝ ልቦና ያለው ሰው ሩህሩህ ነው ብለን ለመግለጽ ሩህሩህ ብለን እንጽፋለን። እሱንም ስንጽፈው ሩህ ብለን እንጽፋለን። በአምስተኛና በመጨረሻ ደረጃ ሩን ተጠቅመን ወይም ሩን የምትለዋን ፊደል ተጠቅመን የምንጽፈው ቃል ሩብ ነው። ሩብ ማለት ከአንድ ሙሉ አራት እጅ ወይም አንድ አራተኛ ማለት ነው። ሩብ ወይም አንድ አራተኛ ማለት ነው። በሁለተኛ ደረጃ በሱ የሚጀምሩ ቃላትን ስንመሰርት ደግሞ የመጀመሪያ ላይ የምናገኘው የሸቀጣ ሸቀጥ እቃዎች የሚሸጡበት ቦታ ምን ይባላል? ሱቅ። ሌላ የታችኛው የሰውነታችን ክፍል የሚሸፍንልን ሱሪ ማለት የምንለብሰው ልብስ አይነት ሆኖ ከወገባችን በታች የምንለብሰው ነው። በሶስተኛ ደረጃ ደግሞ ወይም የልብስ ጨርቅ አይነት ነው። የጨርቅ አይነት ሆኖ ሱፍ ልብስ ብለን እንጠራዋለን። ስለዚህ እሱን ለመግለጽ ሱፍ ብለን እንጽፋለን። ከዛ በአራተኛ ደረጃ እሱን ተጠቅመን የምንመሰርተው ፊደል ማን ይባላል? ሱዳን ማለት የሀገር ስም ነው። ሱዳን የምትባለዋ ሀገርን ለመግለጽ ስንፈልግ ሱዳን ነው። በመጨረሻ ማለትም ሱን ፊደል ተጠቅመን በመጨረሻ የመሰረትነው ቃል ሱሰኛ ነው። ለአንድ ነገር ጥገኛ የሆነ በተደጋጋሚ የሚያደርገው ከሆነ ሱሰኛ ይባላል። በሶስተኛ ደረጃ ደግሞ ሹ የምትለዋን ፊደል ተጠቅመን የምንመሰርተው ቃል ሹመት ነው። ሹመት ማለት የስራ ኃላፊነት ማግኘት ወይም ደግሞ የአንድ ነገር ኃላፊ መሆን ማለት ነው። ሌላ ሁለተኛ ሹካ ምግብ መብያ መሳሪያ ነው። ሹካ ማንኪያ። ስለዚህ ሹካ ከፈለግን ወይም ደግሞ ሹካ የሚለውን ለመጻፍ ስንፈልግ በዚህ መልክ እንጽፈዋለን ማለት ነው። ሹካ። ሶስተኛ ሹራብ ማለት ከሱፍ የሚሰራ ልብስ ነው። ስለዚህ እሱን ስንጽፈው ሹራብ እንላለን። በአራተኛ ደረጃ ሹፌር ነው። መኪናችንን የሚያንቀሳቅስልን ማን ተብሎ ይጠራል? ሹፌር። የእሱን ስምም እንደዚሁ እንጽፋለን ሹፌር ብለን። አምስተኛ ሹክሹክታ ወይም በለሆሳስ ድምፅ ዝም ባለ ድምፅ ወይም ድምፅን ቀንሶ ማውራት ማለት ነው። ሹክሹክታ ማለት ቁርስ ነው። ወይም እኛ የመሰረትነው ቁርስ በጠዋት ተነስተን የምንመገበው የምግብ አይነት ቁርስ ይባላል። ስለዚህ እሱንን ቁርስ ስንጽፍ እንደዚህ እንጽፈዋለን ማለት ነው። በሁለተኛ መሰረት ደግሞ የምንጽፈው ቁጥር ነው። 1 2 3 4 እነዚህ ምንድን ናቸው? ቁጥር ነው። እዚህ ቁጥር ብለን እነዚህንን እንመሰርታለን ማለት ነው። በሶስተኛ ደረጃ የምንመሰርተው ደግሞ ቁመት ነው። ይሄ ቁመት ማለት የሰውነት እርዝመት ማለት ነው። ስለዚህ ቁመታችን ስንለካ የሰውነት እርዝመታችን ስንለካ ቁመት እንላለን። በአራተኛ ደረጃ ቁጣ ወይም ምንድነው? ነገር ስናጠፋ ብስጭት። እዚህ እከሌ ተበሳጨ ወይም ተቆጣ ስንል ቁጣ ብለን እንጽፍና ስንጽፈው ብስጭትን በዚህ መልክ እንጽፈዋለን ማለት ነው። በመጨረሻ
የምንጽፈው ደግሞ ቁንጅና ነው። ቁንጅና ማለት ውበት ማለት ነው። የውበት መገለጫ ቁንጅና ማለት ነው።